በዛሬው ቪዲዮ ደግሞ ይህን የሃይላንድ ክዳን በመጠቀም እንዴት አድርገን ሄሊኮፕተር መስራት እንደምንችል አሁኑኑ የማሳያችሁ ይሆናል ማለት ነው። ላይክ በማድረግ ጀምሩት። መግቢያው ላይ እንደነገርኳችሁ የሃይላንድ ክዳን በመጠቀም እንዴት አድርገን ሄሊኮፕተር መስራት እንደምንችል በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። አሰራሩ ላይ ያልገባችሁ ነገር ካለ የተጠቀምኳቸው ማቴሪያሎች ግልጽ ካልሆኑ ኮሜንት ጋር ብታሳውቁኝ የሁላችሁንም የምመልስ ይሆናል ማለት ነው። አሁኑኑ ቀጥታ ወደ አሰራሩ ልውሰዳችሁና ተመልሰን እንገናኝ። እንሂድ። ከቪዲዮ አሰራር በኋላ ተመልሰን መተናል። ቪዲዮውን እንዳያችሁት ነው ጥራት ባለው አጠር ባለ መልኩ ለእናንተ አቅርቤ ያለው አሳይቻለሁኝ። በቀጣይ በተሻለ ፕሮጀክት እስከምንገናኝ ድረስ ገና እንድትቆዩ ፈልጋለሁኝ። ከዛ በፊት ግን ቪዲዮውን ወዳችሁት ከሆነ ላይክ ስጡልኝ፣ ሐሳብ አስተያየት ኮሜንት ጋር አስቀምጡልኝ። በቀጣይ እንገናኛለን። እናንተ ይህን ቻናል ሰብስክራይብ ካደረጋችሁት ማለት ነው። ካላደረጋችሁ አታገኙኝ። አሁኑኑ ሰብስክራይብ አድርጉት እንዳላመልጣችሁ። ቻው።